የጅብ ስጋና የአህያ ስጋ መብላት በሃይማኖታችን ይፈቀዳል። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። እስራኤል የምትባል ሀገር እንድጠፋ አላህን እንለምናለን። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። የአብይን ጾም ኦርቶዶክስ ኮርጃ ነው የምትጾመው። ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። እርግጠን አረገዘች። ምንድነው ያመጣው አለችኝ። ሚሪንዳ አዘዝኩኝና ከሆቴል እኪ አንድ ሚሪንዳ ያዥ ያልኳትና ለኔም አንድ ሚሪንዳ ያዝኩኝና በላን ቅጠሉን ድብና አድርገን ታየች። ስትታይ እርጉዝ ናት። ሰላም እንደምን አላችሁ? ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን ማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ዛሬም እናንተን ያስገርማሉ ያልኳቸውን እናንተን ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ያው ቀጥታ ወደ መጀመሪያው ቪዲዮ እንለፍ። የጅብ ስጋና የአህያ ስጋ ይፈቀዳል ይባላል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ተዑለማዎች በኩል ስንሄድ ደግሞ ጅብ አይበላም የሚሉ መዛሃቦች አሉ። የአቡ ሐኒፋ መዛሃብን ይመስል ሻፊዮች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው እንይዘው ዜና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጠላም ነው። ይህንን እንደው ይበቃል ቢባልም ይህን መጠቀም ጥሩ አይደለም። ሰው ጋርም ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ሰው ጋር ይጣላል። ሌላ ሃይማኖት እንዳመጣ አድርጎ ይታያልና እኛ መቼም በሐዲሱ ይፈቀዳል የሚል ነው ያየነው። የጅብ ስጋ ይፈቀዳል በዐለል ቀውል ራጂህ ይቻላል። ሐዲሱ የሚያግዘውም ይቻላል። እንግዲህ ሃይማኖታችን ይፈቅዳል የጅብ ስጋ መብላት ሃይማኖታችን ይፈቅዳል እየተባለ ነው። ሸሚዞን ነው እንጂ ህብረተሰቡ ምን ይለናል ብለን ነው እንጂ ሃይማኖታችን ችግር የለበትም ከመብላት እያሉ ነው። እንግዲህ እናንተ የምትሰጡትን አስተያየት ስትወሪ ምንም ማለት አልፈልግም በእንደዚህ አይነት ጉዳይ። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋሉ፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይህን መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ። ኢራን ማናታ ምናምን የሚለውን ተውት። ይህን ጉዳይ እንዴ ፋርሶችና እኮ ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነ አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ። ሁለት ጠላቶችን ገለጸልህና ይሄኛው ጠላት ይሻልሃል አለ አላህ። አሁንም ቢሆን ኢራን ጠላቴ ናት ብለህ እንኳን ብታስብ፣ አሁን ግን በአሁን ሰዓት ግን ወዳጅ ነች። አይ የጠላቴ ጠላት ወዳጅ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። ኢንሻአላህ አላህ ያድርግልን። ለይል ስንቶቻችን ላይ ተነስተናል? እስቲ ስንቶቻችን አላህን በእነዚህ ምክንያት ሰደቃ አውጥተናል? እስቲ ለእነዚህ ወንድሞቻችን ብለን ስንቶቻችን እነዚህ ጠላቶቻችንን አላህ እንዲያሽመደምዳቸው ስንቶቻችን ለምነናል? ዛሬ የተቋማችን ድክመት እንጂ እኮ በአንድ በኩል ይሄ ቁኑት እኮ መታዘዝ ነበረበት እኮ። መቼ ነው ቁኑት የሚታዘዘው? አስቡት እስቲ። ሙሉ በሙሉ ሲያልቁ ነው። አስተሳሰባችሁን እያያችሁ ነው ምን ያህል እንደፈዘዘን። እኛ ግራ ነው የሚገባኛ። እኛ እኮ ማለት ነው የሰውን እምነት ከመንካት በቃ የራሳችንን እያስጎዳን ያለንበት ጊዜ ላይ ያለነው። የራሳችን እምነት እንዲሞት እያደረገን ያለንበት ጊዜ ነው። ሰው ግን እንዴት እንደሚያስብ እያያችሁ ነው። ከኛ ሀገር ያልፎ ሌላ ሀገር እንድጠፋ እንግዲህ ፈጣሪ እየጠየቁ ነው። ምን ያህል ደረጃ ላይ እንዳለው አያችሁ። ለሃይማኖታቸው ምን ያህል እንትን እንደሚጋደሉ
እንዲህ ሀገራችን በሸሪያ እስካሁን ድረስ መመራት ያለብን ወይስ አልቀው እስኪያልቁ ድረስ ነው የምንጠብቀው? አሁን ራሱ መመራት አለባት እያሉ ነው። አስቡት ደግሞ የቁጥሩ ብዛት እነሱ እየበዙ ሲመጡ ምን ያህል እንደምንሰደድ። ቱርክ እኮ እንደዛ ነበረች። ቱርክ እኮ የኦርቶዶክስ ሀገር ነበረች። አሁንስ ቤተክርስቲያኑ እንዳለ በመስጊድ ተቀይሯል። ትንሽ ፐርሰንት ነው ኦርቶዶክስ ክርስቲያን ያለበት ሀገር ይሁን እንጂ እንዳለ የሙስሊም ሀገር ነው። እኛ እንደዛ ማንንበት ምክንያት የለም። ሃይማኖታችንን ካልጠበቅን እንደዛ ማንንበት ምክንያት የለም። ግራን ሲመታ ቀኝን ስጥ ምናምን መጽሐፍ ቅዱስ ላይ እንደጻፈው እንደዛ ከሆነ እዚሁ እናልቃለን። ሃይማኖትን ካልጠበቅ ሆቴል ነበር አልጋ ያዝነው ገባንና እዛ ተኛን። ልክ ልንተኛ ስንል ከኪሴ ውስጥ እሷ አላየችም ነበር እስካሁን ድረስ ከኪሴ ውስጥ አወጣው ማለት ነው ቅጠሉን፣ ሁለቱን ቅጠል። አንቺ አልኳት ወይ በቃ ለኛ የሚሆን መድኃኒት ይዤ መጥቻለሁ። ለሷ ነው የምነግራት። የምታድሩበት ሩም ሄዳችሁ ሩም ውስጥ ከገባን በኋላ ማለት ነው። ጉድ ነው። እሺ ከዛን ለኛ የሚሆን መድኃኒት ይዤ መጥቻለሁ። በእምነት ትበያለሽ፣ ምንቆይበት ሐሙስም የምንጠብቅበት ፕሮግራም የለም። ስለዚህ ወተን መሄድ ብቻ ነው አልኳት። ምንድነው ያመጣው አለችኝ። ሚሪንዳ አዘዝኩኝና ከሆቴል እንኪ አንድ ሚሪንዳ ያዥ አልኳትና ለኔም አንድ ሚሪንዳ ያዝኩኝና በላን ቅጠሉን ድብና አድርገን ሆቴል ውስጥ አዛው። አቤት የታለ እዚህ ቤት? እሺ ሄዱ። ታየች። ስትታይ እርጉዝ ናት። አሁን ይሄንን ድራማ ነው ትሉ ይሆናል እኮ እንዴ? ትሉ ይሆናል እኮ እናንተ አታፍሩ። ሰው አሁን ልጁ የማን ነው ይባላል ነው ጥያቄ። አሁን ልጁ የሱ ነው የማን ነው ልጁ? የኔ ጥያቄ ብቻ መልስልኝ። ድንግል ነብይም እንደሆነ ሰምቻለሁ። አዎ ባይዘው እነ ድንግል ነብይ ነኝ። ባይዘው ኢትዮጵያ ላይ ድንግል ነብይ ከኔ ውጭ ሌላ ማንም የለም። ከ20 ዓመት በታች ማለት ነው። 20 ዓመት በላይም ያለን እንግዳ አርግ ያቀረብኩት ምናልባት ካወቀው ነብይ እስክንድር ድንግል ነብይ እንደነበረ ነግሮኛል። እንግዲህ እሱ ለመታወቅ ፈልገው ነው እንጂ ድንግል የለም። እኔ እግዚአብሔር ቀጥታ ተናግሮኝ ከ20 ዓመት በታች ኢትዮጵያ ምድር ላይ ድንግል ነብይ የለም ብለዋል። ስለዚህ ቆይሽ እንዳንተ ሊጠይቅ ድንግል ነብይ ባይዘው ይሄ ጥያቄ ማንም ሰው እስኪ የሚመልስ ካለ ይመልሱ እስኪ። አሁን ለምሳሌ እኔም ድንግል ነኝ እያልኩ ነኝ። እኔ ድንግል መሆኑ በተለይ ለሴቶች ይጠቅማል። ጓደኛ ያላችሁ ፍቅረኛ ያላችሁ ሴቶች የእናንተ ጓደኛ የእናንተ ፍቅረኛ ሌላ ሴት አላቅም ሴት ጋር ተኝቼ አላቅም እኔ ድንግል ነኝ ካለ ወየው አሁን ሴት ልጅ ሴክስ ሲያደርግ ድንግልና ይታወቃል ይባላል። እኔ ይታወቃል። አዎ ወንድ ሰው ድንግል ነኝ እኔ ሴት ጋር ተገናኝቼ አላቅም ካለ የወንድ ድንግል እንዴት ይታወቃል? አዎ ስለዚህ ያንተ ድንግል መሆን በምን ይታወቃል? እንዴት ይታወቃል? አዎ አሁን ጠየቅኩ። እሺ እንዴት ይታወቃል? ይሄን ባይዘ ቲክቶክ ላይ ቪዲዮ ለቅቄ ነበር። እኔ አላቅም። አሁን ድንግል ትሁን አቱን አንተ ሳልከኝ ነው እንጂ እኔ አላቅም። እንደውም እኔ ድንግል እንዳለው መልሱን በቀጣዩ ላይ እነግርሃለሁ። ግን ዛሬ ዓለም ላይ ያሉ ሴቶች ለሁሉ የወንድ ድንግል እንዴት ይታወቃል? ወንድ ድንግል ሴቶች ለእናንተ በደንብ ይሄ ይጠቅማሉ። የእናንተ ፍቅረኛ ድንግል ከሆነ ከሌላ ሴት ጋር ተገናኝቶ ማቅ ከሆነ እንዴት ይታወቃል? ከፈለጋችሁ አክምን ጠይቁ፣ ማንኛው ነገር ጠይቁና በቀጣዩ ሌላ ቀን ትቀራለህ። ኮሜንት ላይ መልስ ለምን ይጠብቅ አሁን መልሱን ከነገርኩ ጥሩ አይመጣም። ስለዚህ ማወቅ አለባቸው። እኔ በራሴ እንትን ላይ ማን አያውቁም። በቃ ተመልካቾች ሊያውቁ ይችላሉ። አያውቁም። አሁን መልስልን። አናውቅም። አንተ ነው ተጠቅመኛለህ። ነገር ግን ተመልካቾችን ወክዬ አናውቅም አልኩ። ስለዚህ መልስልን። ልመልስልህ? አዎ መልስ። እሺ በቃ ለምሳሌ እሺ አንዱን ነገር አለ። ብዙ አለ ግን ከአንዱ ሌላ አልነግርህም። አንደኛ የምታውቁበት ወንድ ድንግል የምታውቀው አንደኛ ራሱ ላይ ይሸናል። ወንድ ድንግል ራሱ ላይ ነው የሚሸናው ማለት ራሱ ላይ ይሸናል። ሽንትሽ ይሸናል ይዞ ሲሸና ሽንቱ ማለት ነው። ወይ ወደዚህ ይሸናል ወይ ወደዚህ ይሸናል። በስነ ስርዓት እንደዚህ ይዘ ወደፊት ካልሸና ለምሳሌ በህፃናት ላይ ማየት ትችላለህ። ህፃናት ትንሽ ያጫውታ ህፃናት ስንት ሲሸኑ እንዴት ነው ወይ
እንደዚህ ወደ ጎን ይመጣል ወይ ወደ ኋላ ይመጣል ወይ ወደ ራሳቸው ይመጣል። ዋና ማወቅ የሚችሉበት አንደኛ ምክንያቱ ይሄ ነው። ሁለተኛውና ሌላውን ሌላ ቀን አሁን ያሳማኝ አይደለም። ወንድ ልጅ ወደ ራሱ ይሽናል፣ ድንግል ወንድ ወደ ራሱ ይሽናል የሚለው ምንም አሳማኝ አይደለም። እኔ አሁን ራሴ ላይ ነው የሚሽነው። አንተ ራስህ ላይ ነው የሚሽነው? አዎ አለባለዚያ በደንብ እንደዚህ ሙድ ያስካረለማ ሙድ ለምንድን ነው የሚይዘው? ስለዚህ አየህ ወይ አለባለዚያ እንደዚህ ይጠመማል። ስለዚህ እንደዚህ ይዘህ ፊት ለፊት ቀጥታ እሸናለሁ ወደ እኔ ላይ እንዳይመጣ ማለት ነው። ለምን በዛ ማወቅ ትችላላችሁ አንደኛ። ስለዚህ ቼክ ማድረግ የምትፈልጉት ካላችሁ ሳትፈሩ ማድረግ ትችላላችሁ ማለት ነው። ግን ባይዘው ይሄን ጥያቄ ማንም አይመልስም። እንዲህ ማለት በፍጹም ሊሆን አይችልም እኮ ወደ ራሴ እሸናለሁ ብሎ ድንግል ነኝ ሊል አይችልም። እንግዲህ እኔ በዛ ነው ማውቀው። እንግዲህ አንተ የምታውቅበት ሌላ መንገድ ካለ ቼክ ማድረግ ትችላለህ። ሌላ ምናልባት ያልተመለሰልኝ አጥጋቢ መልስ አይደለም የሚሰጠው። በነገራችን ወደ ራሴ እሸናለሁ ድንግል ወይ አጥጋቢ አይደለም። ይሄ ትክክለኛ ኖርማሊ ወይ እሺ አንተ ድንግል በነበርክበት ሰዓት እንዴት ነበር የምትሸናው? ቀጥታ ፊት ለፊት ነው። ስለዚህ በጊዜ ፈተሃል ማለት ነው። ወይ ዘንድሮ ማንሰማው ነገር የለም። እንግዲህ እንደነዚህ አይነት ፓስተሮች ናቸው ባይዘው ከየትም ተለቃቅመው እየመጡ እዚህ የማንም ድሃ ህዝብ ላይ የሚጫወት። ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኩረጃ ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለው ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ ማክሰኞ የግድ መጾም አለበት ማለት ነው። ኢትዮጵያውያን የሚጾሙት ጾም ዓላማ የለሽ ጾም። ዙረው የሚሄዱት ከየት ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። እና ታዲያኛ ከመጽሐፍ ቅዱስ ውጪ ሌላ ከየት መመሪያ ሄድ ነው ልንጾም የምንችለው? አዎ ስንጾም መጽሐፍ ቅዱስ ነው ሪፈር የምናደርገው። ኦርቶዶክስ ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ። እነኚህ የተሐድሶ አንጃዎች ናቸው። እነሱ ደግሞ ጾም አያስፈልግም፣ ጸሎት አያስፈልግም፣ ስግደት አያስፈልግም፣ ምጽዋት አያስፈልግም ብለው ከቤተክርስቲያን ወጥተው ነገር ግን ቤተክርስቲያን የሚሳደቡ የሚወጠቡጡ ቤተክርስቲያን እንጀራቸው የሆኑላቸው ሰዎች ናቸው። እነኚህን ሰዎች ደግሞ ዲያቆን ሄኖክ ኃይሌ እንዴት እንደገለጻቸውና ከቤተክርስቲያን ምን ፈልገው እንደወጡ ለምን እንደወጡ በደንብ አድርጎ ያስተማረበት ትምህርት አለ፣ ከነሱ ማስረጃ ጭምር ማለት ነው። እሱን ቀጥሎ አሰማቸዋለሁ። እንደተለመደው አካውንቱን ፎሎ ቪዲዮ ደግሞ እጅግ አብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱክ ፌቨሪት እንታው በእግዚአብሔር ስም ጠይቃቸዋለሁ። ቪዲዮን አሰማቸዋለሁ። ነገር ግን የትም መንቀሳቀስ አይቻልም። ኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው ይወጡ ሰዎች አሉ። በጾም ይወጣሉ። በጾም ምክንያት እንደነዚህ አንድ ሰሞን ተሐድሶ የሚባሉ ሰዎች ሰሙ ነበር አይደል? እነኚህ ናቸው ተቋም የነበረ ተሐድሶ ማለት ምንም ማለት ነው። ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል። ሰማ ጾም በስቷል፣ መቀነስ አለበት። ጉደኞች ጾም በስቷል። የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? 12። ለምን? 12 ስለሆኑ ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው? ብዙ ነው። በጣም ያስቃል። እና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። ጾም የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምዕመናን እድሜ ልክ ብንጾም ደስ ይላል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ይስማማል።
ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃውን እያሰበ። ህንፃው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? ኧረ ያዋጣዋል። ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጽ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። እንደሰማችሁ ነው። እነኚህ ሰዎች ያው ታድሶ የሚባሉት ባይዘው ዲያቆን ሄኖክ ኃይለ ያብራራው ታድሶ የሚባሉት ጾም የሚጾሙት ኦርቶዶክሳውያን ኮረጀው ነው ያሉት ነው። የኮረጅ ደግሞ ከየት ነው አሉ? ከመጽሐፍ ቅዱስ ነው አሉ። ታዲያ ከመጽሐፍ ቅዱስ ውጪ በምን እንመራ? እነርሱ እኮ መጽሐፍ ቅዱስ አያስፈልገንም ብለው ቤተክርስቲያን አዋል መጽሐፍ አያስፈልግንም ብለው ቤተክርስቲያን አያስፈልግም ብለው ወጥተው ግን ደግሞ ቤተክርስቲያን የሚተቹ ሰዎች ናቸው። ከወጣ አይመለከትም። በቃ የራስን አቋም ይዘህ መሄድ ብቻ ነው። ስተትን እንዳለ ይዘህ በራስ መሄድ ነው እንጂ ቤተክርስቲያን የመተቸት አቅምም ሆነ ጉልበቱ፣ እውቀቱ፣ ኃይሉም የላችሁም። ኦሬዲ አንዴ የተጣላችሁ የሉሲፈር አገልጋዮች ሆናችኋል። እንደወደቀው መልአክ ከቤተክርስቲያን ወቃችሁ ተባራችኋል። ምንፍቅና ሽታችሁ መቀጠል ትችላላችሁ። ቤተክርስቲያን ግን የመተቸት አቅም የላቸው። ጭራሽ ጾሙን ከእናንተ ልንኮርጅ ይቅርና ማለት ነው። እናንተ ራሱ እኮ ከኛ ነው የወጣችሁት። እናንተ ራሱ ሃይማኖት ያላችሁት ሃይማኖት ራሱ ማለት የእናንተ ሃይማኖት ራሱ ከኦርቶዶክስ የወጣ ሃይማኖት እኮ ጭራሽ ጾሙን ከእናንተ ልንኮርጅ ማለት እንዴ? ቤተክርስቲያን እናድሳለን ብላችሁ የወጣችሁት እኮ እናንተ ናችሁ። እኛ አልተገነጠልንም ከእናንተ። ጾም ስልችታችሁ ነው የወጣችሁት። ምንም መደባበቅ አያስፈልግም። ወዳችሁን ስለምትወዱ ብዙ አገልጋዮች ብዙ ከኦርቶዶክስ የወጡት አንደኛ መጽሐፍ ቅዱስን ባለማንበብ ወይ ባለማወቅ፣ ሁለተኛ ደግሞ ጾም ባለመጾም በቃ አለ ጾም በዝቶባቸው ሌላ በምን ማወቅ። ፕሮቴስታንት ገብቶ ከማጭበርበር ውጪ በተሰጠው ርዕስ ላይ ቆሙ በፍጹም ማውራት እንደማይችል ሁለቱ ወጣቶች እዚህ ጋር ያሉት ልጆች ምስክር ናቸው። ቃሌም ሆነ ጆን በፍጹም ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ለናሙና ያህል ትምህርት ይቅርታ ለናሙና ያህል ከመጽሐፍ ቅዱስ ማቅረብ የማይችሉ ከጩኸት ውጪ ሌላ ሀሳብ መስጠት የማይችሉ አካላት መሆኑን ተረድታችኋል። እንዳትረሱት። ስግደት ሁሉ አምልኮ ነው ወይ ነበር ርዕሳችን። እኛ ስግደት ሁሉ አምልኮ አይደለም ራእይ 3:9 ላይ እንደገና ደግሞ መጽሐፈ ዜና መዋዕል የመጀመሪያው ላይ ምዕራፍ 29 ቁጥር 20 ላይ እንደገና መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሐዋርያት 16:29 ላይ ማቴዎስ 18:26 ላይ ከእግዚአብሔር ውጭ የተሰገደላቸው ሰዎች አሉ። ስለዚህ ያ ማለት ተመለኩ ማለት አይደለም። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ትምህርት የለም ብለን እኔና ዮሐን በሚገባ አርቲኩሌት አድርገን አቅርበናል። እነዚህ ሁለት ልጆች ግን የገቡበትን ርዕስ ሰው ተሳስቶ ሳት ብሎት ድንገት እንኳን አይናገርም። ስግደት ሁሉ እኮ አምልኮ ነው ልደት፣ በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስግደት ሁሉ አምልኮ ነው የሚል አንድ ትምህርት ማምጣት አለመቻላቸው ባጭሩ ለውይይት ብቁ የሆኑ ያልሆኑ እና በቶፒክ ላይ ፕሮቴስታንት መቼም ክርስቲያኖች ፊት ቆሞ ማውራት እንደማይችል ያየንበት ውይይት እንደሆነ ግልጽ ነው። እኛ ከበቂ በላይ ማስረጃዎችን አሳይተናል። ሌላኛው የራሳቸው የፕሮቴስታንት ስኮላሮችን እንኳን ሪጀክት ያደረጉበትን ነገር ተመልክተናል። ኦኬ በዚሁ እንዳለ ሆኖ መጽሐፍ ቅዱስ ግን አምልኮ የሚለው ሐሳብ ከምን አንጻር እንረዳዋል? አምልኮ ሲጀመር በግንባር ስለተደፋ ብቻ አይደለም። ባለህበት ቆመ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ ገዢ ዓለማት ነህ፣ ፍጥረታቶች ሁሉ በአንተ የተፈጠሩ ናቸው ማለት በራሱ አምልኮ ነው። መስገድ ሁሉ አምልኮ የሚሆን ከሆነ ኢያሱ ሰግዷል፣ አብርሃም ሰግዷል። በርካታ ስግደቶችን መጽሐፍ ቅዱስ ላይ ተመልክተናል። እነዛ ሁሉ አምልኮ ናቸው ባልን ነበረ። ሊመልሱት ያልቻሉትን ጥያቄ ደግሞ ተመልክታቸዋል። መጽሐፈ ዜና መዋዕል ላይ ለንጉሱና ለእግዚአብሔር የተሰገደው ምን አይነት ስግደት ነው ብለን ስንጠይቃቸው ሁለቱም መልሳቸው ከክርስቲያን አንጻር የእኛን የሚመለከት አይደለም የሚል ሀሳብ ነበረና ባጭሩ ጠቅለል ስናደርገው ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ተሰግዷል ለሌሎች። ስለዚህ መጽሐፍ ቅዱስም ስፔሲፊካሊ ምንድን ነው የሚለው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ብቻ የምትለው ቃል የምትመጣው አምልኮ ላይ ነው እንጂ ስግደት ለእግዚአብሔር ብቻ የሚል ሀሳብም የለም። ስግደት ሁሉ አምልኮ ነው የሚል ሀሳብ የለም። ለእግዚአብሔር ለአምላክ ስገድ፣ እሱንም ብቻ አምልክ የሚል ሀሳብ ግን መጽሐፍ ቅዱስ ላይ አለ። ስለዚህ ቃሌ ለሌላ ጊዜ በጮክ ልክ ጎበዝ ነኝ ብላ አታስብ። አንተ መቼም ቢሆን በርዕሱ መወያየት እንደማትችል እኔም አይደለም በርካታ ወዳጆቹ አይተዋል። ጎበዝ ከሆናችሁ ለሌላ ጊዜ እኛ ፊት ስትመጡ ርዕሱን መሰረት አድርጋችሁ ለመወያየት እርስ በርሳችሁ የቴሌግራም ግሩፕ ከፍታችሁ አውሮታችሁ ብትመጡ ላለው ዝም ብለህ ከማውራት ይልቅ ርዕሱን ጠብቀህ አውራ። ስግደት ሁሉ አምልኮ ነው የሚል ለናሙና ያህል አንድ ጥቅስ የለም።
ነሳራዎች ክርስቲያኖች ማለት ነብዩ መሐመድ አለይሂ ሰላም ከመምጣታቸው በፊት የነበረው ነብዩ ኢሳ ኢየሱስ ነው አይደል? እሱ በነበረበት ጊዜ ወንጌል ተልኮለታል። ለምን ከሙሳ በኋላ ነው ወንጌል የመጣው? እንጂል ማለት ነው። አስተውሉ፣ ሰጥቶ ላከው። ለዛም ነው አሁን ስታዩ ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት ወይ እንደሰማችሁት ነው እንግዲህ የሙስሊም ኡስታዞች አስተምሮታቸውም ሴትን የሚንቅ የሚያንቋሽሽ ነው እና የናቀ መስሎት ክርስትና የሴቶች ሃይማኖት ነው፣ ነጠላ ለብሶ ሄዶ መሳለምና ለአጡ መስጠት ብቻ ነው፣ ስለዚህ እንደዚህ ሆነዋል ምናምን ነገር ብሎ የስድብ አስመስሎ ነው የተናገረው። ሴት ማለት ግን አንተ እንዳልከው አይደለም። ሴቶች በእኛ የተከበሩ ልክ እንደ ወንድ እኩል መብት ያላቸው የእግዚአብሔር መንግስት የሚወርሱ ናቸው። እንደውም ህይወት የሚሰጡ ህይወት የሚያስቀጥሉ ሴቶች ናቸው። እናትህ ሴት ነች፣ ሚስትህ ሴት ነች፣ ሴት ልጅ ትኖርሃለች። በቃ የክርስትና የሴት ሃይማኖት ብቻ ሆኖ ቀርቷል። ነጠላ ለብሶ ሄዶ ተሳልሞ መጽዋት ሰጥቶ መመለስ ምናምን ነገር ምናምን ለማናናቅ ነው እንደዛ የተናገረው። በእርግጥ በእስልምናው አዎ ሴቶች ቦታ የላቸውም። በእስልምና ቦታ ስለሌላቸው በክርስትናው ሴቶች ቦታ ስላላቸው እና ሸብርቀው ደምቀው ቤተክርስቲያን ሲሄዱ ስላየ ተናደደ። ነብዩ እንደዚህ ብሏል። እንደዚህ አለ ሳሂህ ቡኻሪ 51:98 ላይ I looked at the hellfire and saw that the majority of its residents were women. ወደ ገሃነም ተመለከትኩኝ አለ። በዛም ነዋሪዎቹ አብዛኞቹ ሴቶች ናቸው አለ። በእስልምና ሴቶቹ መኖሪያቸው ገሃነም ነው። በምድር ምድራዊ ገሃነም አድርጎባቸዋል። ባሏ 4 ድረስ እንዲያገባ ባሮችን እንደፈለገ እንዲገናኝ ፈቅዶለት እንዲመታት፣ እንዲሁም ደግሞ ከፈለገ ከደበረው ልታምጽ ትችላለች ብሎ ካሰበ አልጋ እንዲለይ ፈቅዶለታል። በምድር እንደዚህ አድርጓት ከሞተች በኋላም ደግሞ አብዛኛዋ የገሃነም ነች የሙስሊም ሴት። የሚያሳዝን ሁኔታ አሁንም ሳሂህ ሙስሊም 27:38 ላይ እንደምትመለከቱት በገነት ውስጥ ጥቂት ናችሁ ሴቶች ይላል። ስለዚህ እኛ ጋር ሴቶች ብዙ መሆናቸው አናደደው፣ ኡስታዙ አናደደው። በሰጨው ነጠላ ለብሰው ሲል ቆጣ አለ። ክርስትና የሴቶች ሃይማኖት ብቻ ሆኖ ቀርቷል። ይሄ በጣም ስድብ ነው። ክርስትናን ለመናቅ በእንደዚህ አይነት ሁኔታ ሴቶችን ለማንቋሸሽ ብለህ የተናገርከው በጣም ንቀት ነው። አዎ ክርስትና የሴቶች ሃይማኖት ነው። አሁን ላይ ብለናል ኑ ሊያረግ ማለት ጳውሎስ እንደዚህ አለ። እኔ አለ እርድ ቦል ለእግዚአብሔር ኖርማ ሞገል እናንተ አለ ለእናንተ። ስለዚህ አለ የቱ ነው የሚበልጠው? ኢናሽኩዳ የቱ ነው የሚሻለው? ለእግዚአብሔር መሆን ነው። ባበድ ለእግዚአብሔር ብንከባላል ለእግዚአብሔር ኢናስተዲቫ ለዲያሎሳ። ስለዚህ ሂዳዝ ማታ ጉዳይ አይደለም። ማዲያኮ ሰው አየኝ አላየኝ ጉዳይ አይደለም። እርድ ቦል ለእግዚአብሔር ዳዊት ይላል ታቦቱ ወደ ከተማ ሊገባ አካባቢ ሸማና ያትና እንደብድ ሆነ እንደብድ ይገርማል እኮ ያለው ነገር ያለው ነገር ምን ሆነ አይታ አንተ ሰውዬ ምን ሆነ ነው? ምን ነግቶ ነው? ምንድነው እንዲህ የሚያረግ? ምንድነው እንዲህ የምትሆነው? የኔ ገባኝ አልገባህም? አሁን ከሆንኩለት በላይ እሆንለታለሁ። አሁን ከሆንኩለት ገና እብደቴ በዚህ የሚያቆም አይደለም። የሆነ እንትን ማለት እዚህ የሚያበቃ አይደለም። ገና አድርለታለሁ። የሚያሳብድ እጅ ማጋዲና ዋጃዳ ላቫዲያ ኮፌራ ዲያሎስካ መጣ። ተባርካ ሆነ ተባርካቸው እንደማይት በኢየሱስ አሜን። እብደት ከዚህ በላይ የት አለ ታዲያ? እውነት እኛ ጋር ጸበል ነው እንደዚህ አይነት ሰዎች የምናየው። እነሱ ጋር አሁን ነብይ ናቸው እንደዚህ አይነት ሰዎች። እኛ ጸበል ናቸው እንደዚህ አይነት ሰዎች። ሰው ዝም ብሎ ሲለፈልፍ የምናየው ጸበል ነው። እነሱ ጋር ደግሞ ትንቢት እየተናገረ ነው ወይ እየጸለየ ነው እንግዲህ እየተባለ ያለው ያጋንንት መጮሻ እንደዚህ ሲሆኑ ማለት ነው። በጣም ይገርሙኛል፣ ያሳዝናሉ። አሁን እንደዚህ አይነት ሰዎች የሰይጣን መጮሻ ሲሆኑ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።